እኔ በሕይወቴ ጥቂት ነው ምኞቴ ሊሞላ የቃጣው ደርበብ ያለ ኑሮ በስዊዝ ቤተ ነዋይ 300,000 ዩሮ ደሞ ከተቻለ ቆንጆ ሴት ወይዘሮ እግዚአብሔርና ሰይጣን ተጋግዘው የሳሏት ቢቻል ትንሽ ቪላ 10 ክፍሎች ያሏት ግና ምኞቴ ሆይ እንዲያው ለመሆኑ ጥቂት ብሎ ነገር ስንት ነው መጠኑ? እኔ በሕይወቴ ጥቂት ነው ምኞቴ ሊሞላ የቃጣው ደርበብ ያለ ኑሮ በስዊዝ ቤተ ነዋይ 300,000 ዩሮ ደሞ ከተቻለ ቆንጆ ሴት ወይዘሮ እግዚአብሔርና ሰይጣን ተጋግዘው የሳሏት ቢቻል ትንሽ ቪላ 10 ክፍሎች ያሏት ግና ምኞቴ ሆይ እንዲያው ለመሆኑ ጥቂት ብሎ ነገር ስንት ነው መጠኑ? አንደኛው ሰው ላንዱ በቀን ወይ በሌሊት በጾም በቅበላ የበላ ይኖራል ይብላይ ለተበላ ጋጋሪው ቢራቀቅ ቢሰወር ምጣዱ የዕለት እንጀራ ነው አንደኛው ሰው ላንዱ። ከሰው መንጋ እንገንጠል ለአንድ አፍታ እንኳ እንገለል በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል። ምነው አዋሽ ማዶ ቆቃ ሸለቆው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዐይነ ሕሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዐይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር። ሌሊቱ ተሽሮ ጀንበር ዳግም ነግሳ የአንሶላ መግነዜን በጥሼ ስነሳ አንዲት የንጋት ወፍ መስኮቴ ላይ ቆማ እንዲህ ትለኛለች በሚያስገርም ዜማ። እምባህን ቆጥበው በየጥጓት ትዝራው መከረኛው እንጂ አያልቅም መከራው። የደነደነ ልብ በብዙ ጥገና በብዙ ስብራት ሲቀበል ይኖራል መርዶን እንደ ብስራት። እቴ እግሬን ብትፈልጊ እጄን ብትፈልጊ አንገቴን ደረቴን ብትፈልጊ ልቤን ተሰጦ ሐሳቤን ያደምቀኛል ብለሽ አሰብሽውን ሁላ እግዚአብሔር ከኔ ወስዶ ከሰጠሽ በኋላ ያስቀርልኝ ዓይኔን አንቺን ማየት ብቻ ያኖረኛል እኔን። በፓርላማው ጫፍ ላይ ከበላይ ካህናቱ ሰቅለው ያስቀመጡት አይሰራም ሰዓቱ እንደ መስሪያ ቤቱ